እዚህ ተቀምጧል ዝም ብሎ የሁላችንም ችግር ነው ይሄ። የኔም የራሱ አንድ የኔ ችግር ነው ማለት ሌሎች ሶሻል ሚዲያ ላይ ኦር ምናምን በደንብ ፕሮሞት አድርገን በደንብ በቃ ተጽዕኖ ፈጥረን ወደዚህ ፕላትፎርም ማምጣት እያለብን ዝም ብለን ተቀመጠን ሁሉም ያለቃቅሳል በየቤቱ ማለት ነው። የኛ ቲም ብቻ አይደለም የሁሉም ነው። ፕሮሞሽን ካልተሰራ ብዙ ሰው እንዴት ሊመጣ ይችላል? አይመጣም እኮ የዛ ችግር አለብን። ግን ቢሆንም ኦፖርቹኒቲ አለ። የሚገርማቸው ብዙ ሰው በሚመጣበት ታይም ኦፖርቹኒቲ እንዳለ ሁሉ አሁንም ኦፖርቹኒቲ አለ። ሰው ቀንሷል በተባለበት ሰዓት እና በቀዘቀዘ ሰዓት ማለት ነው ኦፖርቹኒቲ አለ። እናንተ ስላልነቃችሁበት ነው። እንዴት አለ መሰላችሁ? ላይቭ ላይ ብትገቡ አሁን ብዙ አይከብዳችሁም ቫይራል ለመውጣት። ቫይራል ወጣችሁ በቀላል ኮይን ልንገራችሁ። በቀላል ኮይን ስላችሁ 100,000 ኮይን ቀላል ሆኖ አይደለም፣ ግን አንጻራዊ ቀላል ነው። በቀላል ኮይን ቫይራል ወጣችሁ ዛሬ 5-6 ልጅ ኢቭን ከዛም በላይ 20 ላይ ድረስ ልትመዘግቡ ትችላላችሁ። እንደውም ሰሞኑን ዘሙም እየነገረች ነበር ኢንተርቪው ምናምን ስላደረገ ሸረፈድን በእንትን ብሏል። እንደዚህ ሰዎች እየመጡ ነው የተመለሱ ነው። ኢቭን እኔን የሚጽፉ ልጆች አሉ ተመልሰው 46 አይዲ 47 አይዲ የያዙና እየመጡ ነው። እና ኦፖርቹኒቲውን መጠቀም በቀላል ኮይን ቫይራል ወጣችሁ ብዙ ልጆችን መያዝ ይቻላል። ባለፈው ቢሆን ዘሙ ሁልጊዜ ትገባለች እንደምትገባ እንዳያቸዋት በቀላሉ ቫይራል ለመውጣት ብዙ ከባድ አይደለም ልንገራችሁ። ነገር ግን ፕሮሞሽን ተሰርቶ በደንብ ብዛት ሰው እየመጣ ቢሆን ማንም አይቀመጥ እኮ ፓርቲውን ከፍቶ። እኔም ላይቭ ገባለሁ፣ ሌላውም ከዚህ በፊት ኤስ የገባው ላይቭ ይገባል። ኤስ ገብቶ የነበረው በሙሉ ተመልሶ ላይቭ ነው የሚገባው። ምክንያቱም ኤስ የገባ ሰው በቀን ቀላል ፖይንት አይደለም በቀን ኮሚሽን የሚያገኘው። ያን ኮሚሽን ኢንቨስት እያደረገ ይሰራል፣ ችግር የለበትም። 2,500 ሆነ 1,000 ኮይን ላኪ እየደረደረ ቫይራሉን ይይዝባቸዋል፣ ያጨናንቅባቸዋል። ሰው ቢበዛ በጣም ፕሮሞሽን ተሰርቷል እና ብዙ ሰው እየመጣ አዳዲስ ተብሎ ቢባል ሁሉም ኤስ የገባ ቀላል ሰው እንዳይመስላችሁ። ከ1 እስከ 20 ምናምን ያለውን በቀላሉ እስከ 10 እንደው ተውትና እስከ 20 እስከ 10 ያለውን ይይዝባቸዋል። አያችሁት? ያም ብቻ ጠብቁ። አሁን ኦፖርቹኒቲ አለ ብዬ ነው የማስበው ለሚሰራ ሰው። ምክንያቱም ሰው ቢበዛ አዳዲስ ሰው እየመጣ ነው ቢባል ሁሉም ኤስ የገባ ላይቭ ላይ ገብቶ ያጨናንቅባቸዋል። ምንም ይሄ ሪል ነው። በቃ እኔም ለራሴ ይገባሉ፣ ሌላም ሰው